አሁን ላይ የራሳቸውን ቢዝነስ የከፈቱ እንዲሁም አሪፍ ደረጃ ላይ ያሉ ሰዎችን በስራ አጋጣሚና እንዲሁም በተለያየ ጉዳዮች አገኛለሁኝ እና ሁሉንም የምጠይቀው አንድ ጥያቄ ነው። የራሳችሁን ስከፍቱ በምን አይነት መንገድ ነው ሄዳችሁት? ምን አይነት ስትራቴጂ ነው የተጠቀማችሁት ብዬ ጠይቃለሁ። ሁሉም የሚመልሱልኝ አንድ መልስ ነው። እሱም ሰው ጋር ተቀጥረን እንሰራ ነበር። እያንዳንዱ የስራ መግቢያ መውጫውን ስራው እንዴት እንደሚሰራ ከተመለከትን በኋላ ከሰዎች ተበድረን ሪስክ ወስደን ነው የራሳችንን ነገር ያቋቋም ነው የሚል መልስ ይመልሱልኛል። እኔም በጣም እቸገርበት የነበረው ጉዳይ ነው። ነገር ግን አንተም ሰዎች ጋር ተቀጥረ እየሰራ ነው። ለድርጅት ሊሆን ይችላል፣ ለግለሰብ ሊሆን ይችላል። በውስጥ የራስን የመክፈት የራስን ነገር አንዲትም ትልቅም ትሁን ትንሽም መጀመር ትፈልጋለህ እና ይህን ነገር እንዲያግዝ እኔ የሄድኩባቸውን ጥሩ የምላቸውን የተመረጡ መንገዶች በጻፍኩት መጽሐፍ አስፍሬያቸዋለሁ እና ተስፋ የማይቆርጥ የሚል መጽሐፍ ጽፌያለሁኝ። ባዮ ላይ ባለ ስልክ ቴሌግራም ላይ በማውራት መጽሐፉን የራስህ ልታደርገው ትችላለህ። በዛም የምትፈልገውን የስራ ዘርፍ ውስጥ በመግባት እንዴት መሄድ እንዳለብህ፣ እንዴት ሰዎችን ማናገር እንዳለብህ፣ እንዴት አስተሳሰብን መቀየር እንዳለብህ የሚያግዝህ መጽሐፍ ነው የጻፍኩት። ፋይናሊ የ10ኛ ፎቅ ጅማሬው 1ኛ ፎቅ ነው። ሰው ስቴፕ ባይ ስቴፕ አሳያለሁ። ቴሌግራም ላይ እንገናኝ።